ከኔ ጋር ተያይዞ የመጣው ሉክ ማንን ነው የመጣሁት እኔ ጀዋርን ሆኜ ነው የመጣሁት ተጋበዝኩ እንደ ጀዋር መሐመድ ነው ተጋበዝኩ ኦፊሻሊ ግን ያንተ ጥያቄ ይገባኛል but let me tell you one thing እኔ እዚህ ሀገር ውስጥ በእቺን ሀገር በደንብ ካጠኗት በቲዮሪም በብዙ ዓለም ዞሬ ያየው የተዋጣልኝ የፖለቲካል ሳይንስ ምሁር ነኝ አንድ በል ሁለተኛ በኮሙኒኬሽን መማር ብቻ ሳይሆን በለብዙ አካላት ስትራቴጂ በመንደፍ ስትራቴጂክ አድቫይዘር በመሆን ለዚህ ሀገር ሳይሆን ለሌሎች ኢንፋክት እዚህ ቮለንተር ነው የዚህ ሀገር ስራዬ ሌሎች ላይ ሰሰራ የነበርኩ ነው እኔም መስማት ይጠቅማል እንጂ አይጎዳም ለብዙ ነገር ይጠቅማል ይሄ ነው ሌላው ደግሞ እንደኔ ያሉ ኮንትሮቨርሻል የሆኑ ሰዎችን እዚህ ውስጥ ካላመጣ መቼም እኔን ተጽኖ በሚዲያው ላይ በዚህ ሀገር ፖለቲካ ላይ የሚገድ የለም እኔ እዚህ ቤት ውስጥ ከናንተ ጋር ካሌለው ውጪ ዘግታችሁብኝ ብታሙኝ ምን ዋጋ አለው አይደለም እንዴ እንደውም ብዙዎች መግባት ነበረባቸው እና እንትን አትግፉ በጣም ተጻራሪ የሆኑ አመለካከቶች ያላቸው ሰዎች አትግፉ መደማመጥ በጣም አስፈላጊ ነው ስለዚህ እኔና ኤፍሬም የተለያየ ፖለቲካ አመለካከት ነው ያለን ብዙ ጊዜ እንከራከራለን ግን አንድ ቤት ውስጥ ካልተቀመጠን ዝም ብሎ እንደ ገደል ማሚቱ ምንጮህ ከሆነ ሀገር ማፍረስ ነው የሚሆነው ውጤቱ ለዚህ ነውና በህግ መገዛት አለብን አብሶሉትሊ በህግ መገዛት አለብን ኢሳትም ወይሜንም ኢሲሳይም ጀዋርም ሁላችንም በህግ መገዛት መቻል አለብን በዚህ ሀገር ህግ መገዛት አለብን ህጉን ምንጥስ ከሆነ በህጉ አግባብ መቀጣት አለብን እኔ ግን ፕሮፖዝ ያደርኩ ያለሁት ከህጉ ወዲህ ራሳችንን መገራት አለብን የጋራ የመወያያ መድረክ ካውንስል አቋቁመን መንግስት ጋር ደርሰን ሳንኮረኮም በፊት እርስ በርስ ብንቆናጣጣት ጥሩ አይደለም ወይ ይሄ አስፈላጊ ነው ሉክ እኔ መዋሸት አልወድም ቁጭ ብለን የወይሜን ህግ ብታዩት በጣም ፐርፌክት ነው የኢሳትም እንደዛው ነው አሰራራችን ከዛ ወጣ ሊል ይችላል ይሄን አሰራር እንዴት በልምድና ከሌሎች ሀገሮች ልምድ ከራሳችን ሀገራዊ ነባራዊ ሁኔታ በምን መልኩ ሀገርን ሊገነባ በሚችል የኦሮሞ መብት በማይጎዳ መልኩ የአማራ መብት በማይጎዳ መልኩ ሁለቱን ደግሞ በማጋጭ መልኩ እንዴት ሚዲያዎቻችንን እንጠቀም የሚለው በውይይት በድርድር በክርክር እየጎለበተ የሚሄድ እንጂ ኦቨርናይት አንዱ ስለነገ